ሰበር ዜና በሰሜን ሸዋ በመንገደኞች አውቶቡስ ላይ በተፈጸመው ጥቃት በርካታ ዜጎች መታገታቸውና መገደላቸው ተነገረ። በአሜሪካና በኢራን መካከል ያለው ወታደራዊ ውጥረት በከፍተኛ ሁኔታ እንዳገረሸም ተገልጿል። እነዚህንና ሌሎች መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በሰሜን ሸዋ የደረሰው አሰቃቂ ጥቃት በኦሮሚያ ክልል ሰሜን ሸዋ ዞን ወረጃ አርሶ ወረዳ ከጎሃ ጽዮን ከተማ በቅርብ ርቀት ላይ በሚገኝ ወሌ በተባለ ልዩ ቦታ ከአማራ ክልል ወደ አዲስ አበባ ይጓዙ በነበሩ ሁለት የህዝብ ማመላለሻ ታታ ባሶች ላይ ታጣቂዎች በሰነዘሩት የኮንትሮባንድ መሰል ጥቃት የሰዎች ህይወት ማለፉና እገታ መፈጸሙ ተሰማ። አካባቢው ለዓመታት ተደጋጋሚ ጥቃት የሚፈጸምበት መሆኑ የሚታወስ ሲሆን በአሁኑ ጥቃት ከ8 እስከ 10 የሚደርሱ ሰዎች መገደላቸውና 10 ያህል መቁሰላቸውን የአካባቢው ነዋሪዎች አረጋግጠዋል። ስለ ጉዳዩ ከፌዴራል ፖሊስ ማብራሪያ ለመጠየቅ ለኮሚኒኬሽን ኃላፊው ለአቶ ጀይላን አብዲ ጥያቄ ቢቀርብም የጸጥታ አካላት ምላሽ እስካሁን አልደረሰንም። ከሳምንት በፊትም በተመሳሳይ ቦታ ከ60 በላይ ተሳፋሪዎችን የያዘ ባስ ላይ እገታ መፈጸሙና ሌላኛው ባስ ደግሞ በጥይት ተደብድቦ ማምለጡ ይታወሳል። የኢትዮጵያ ሰብአዊ መብቶች ኮሚሽን በአማራ ክልል በሚገኙ የፖሊስ ማቆያ ጣቢያዎች ላይ እየተፈጸመ ያለው የሰብአዊ መብት ጥሰት እንዳሳሰበው ገለጸ። የኢትዮጵያ ሰብአዊ መብቶች ኮሚሽን በአማራ ክልል በሚገኙ የፖሊስ ተጠርጣሪዎች ማቆያ ውስጥ ሰፊ የሰብአዊ መብት ጥሰቶች እየተፈጸሙ መሆኑን በመጥቀስ ስጋቱን ገልጿል። ኮሚሽኑ በክልሉ በሚገኙ 32 የፖሊስ ጣቢያዎች ላይ ባደረገው ክትትል መሰረት ህገወጥ እስራቶች መኖራቸውን፣ ተጠርጣሪዎች በህጉ መሰረት ፍርድ ቤት አለመቅረባቸውን፣ አካላዊ ጥቃትና የተጠርጣሪዎች የመጎብኘት መብት መነፈጉን ይፋ አድርጓል። ይህ በባህር ዳር ከተማ በተደረገ የባለድርሻ አካላት ውይይት ላይ ይፋ የተደረገ መረጃ ነው። የሱዳን ጦር ግስጋሴ የሱዳን ጦር ከኢትዮጵያ ድንበር አቅራቢያ በብሉ ናይል ግዛት ስር ወደምትገኘው ኩርሙክ ከተማ እየተቃረበ መሆኑን አስታወቀ። የሱዳን ትሪቡን እንደዘገበው ጦሩ በአካባቢው ያሉና የአማጽያን የመጨረሻ ምሽጎች ያላቸውን ቦታዎች ከተቆጣጠረ በኋላ ከተማዋን ለመቆጣጠር ከሰሜንና ከደቡብ አቅጣጫዎች ስልታዊ ጥቃት በመሰንዘር ላይ ይገኛል። በተጨማሪም የሱዳን ጦር ከፈጣን ደራሽ ኃይሎች የተሰነዘረበትን ጥቃት ማክሸፉንና ከፍተኛ የሰው ኃይልና የቁሳቁስ ጉዳት ማድረሱን ገልጿል። በትግራይ ክልል የነበረው ጦርነት በሰው ህይወት ላይ ብቻ ሳይሆን በኢኮኖሚ ላይም ከፍተኛ ውድመት ማድረሱ ተገለጸ። በትግራይ ክልል የነበረው ጦርነት በሰው ህይወት ላይ ብቻ ሳይሆን ህዝቡ ከ30 ዓመታት በላይ ያፈራውን ሀብት ያወደመ መሆኑን ወጣት መዓዛ ግዳይ ገልጻለች። ይቺ ወጣት በአሁኑ ወቅት በትግራይ ክልል የሚገኙ ወላድ እናቶች በቂ ሕክምና አገልግሎት እንዲያገኙ የሚያስችል ድርጅት አቋቁማ በሰብአዊ ተግባር ላይ ተሰማርታ ትገኛለች። የአሜሪካና የኢራን ወታደራዊ ፍጥጫ። ወደ ዓለም አቀፍ ዜናዎቻችን ስንሻገር በአሜሪካና በኢራን መካከል ያለው ወታደራዊ ውጥረት ወደ ቀጥተኛ ድብደባ ተሻግሯል። አሜሪካ በኢራን የወደብ ከተማ ባንዳር አባስ ላይ ባደረሰችው የድሮንና የሚሳኤል ጥቃት ሳቢያ የኢራን አብዮታዊ ዘብ ለአጸፋዊ እርምጃ የአሜሪካ አየር ኃይል ሰፈርን መምታቱን አስታውቋል። የአሜሪካ ጦር ማዕከላዊ እዝ ጥቃቱ ራስን ለመከላከል እየተደረገ መሆኑንና ከጥቃቱ በፊት 4 የኢራን ድሮኖችን መቶ መጣሉን ሲገልጽ፣ የኢራን ወገን ግን ጥቃቱ በባዶ ሜዳ ላይ ያረፈ መሆኑንና በሆርሙዝ ወሽመጥ በኩል የራዳር መከታተያውን አጥፍቶ ሊያልፍ የነበረ የአሜሪካ የነዳጅ ጫኝ መርከብ ላይ ተኩስ በመክፈት ወደ መጣበት እንዲመለስ ማስገደዱን አስታውቋል። የጋና ዜጎችን የማስወጣት እርምጃ። ምዕራብ አፍሪካዊቱ ጋና በደቡብ አፍሪካ የሚኖሩ ዜጎቿን ማስወጣት ጀመረች። በደቡብ አፍሪካ በውጭ ተወላጆች ላይ የሚፈጸሙ የጥላቻ ጥቃት እየተባባሰ መምጣቱን ተከትሎ የጋና መንግስት ባደረገው ጥሪ መሰረት የመጀመሪያዎቹ 300 ጋናውያን ከጆሃንስበርግ ወደ አገራቸው ተመልሰዋል። ከ800 በላይ ጋናውያንም ለመመለስ መመዝገባቸው ታውቋል። በኮንጎ ያለው ሰብአዊ ቀውስ። የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም በዲሞክራቲክ ሪፐብሊክ ኮንጎ ያለው የኢቦላ ወረርሽኝና የጦርነት ግጭት ሀገሪቱን ለከፋ አደጋ እንዳጋለጣት አስጠነቀቁ። በሀገሪቱ ያለ የጸጥታ እክል ምክንያት የረድኤት ድርጅቶች ታማሚዎችን ለይቶ ለማከም መቸገራቸውንና እስካሁን 220 ሰዎች በቫይረሱ መሞታቸውን አስታውቀዋል። በተጨማሪም ጎረቤት ኡጋንዳ በበኩሏ ከኮንጎ ጋር የሚያዋስናትን ድንበር በጊዜያዊነት መዝጋቷን ገልጻለች። ተመልካቾቻችን ለዛሬ ይዘንላችሁ የቀረብናቸው መረጃዎች እነዚህን ይመስሉ ነበር። አዳዲስና ትኩስ መረጃዎችን ከፈለጋችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ቀጣይ በሌሎች መረጃዎች እስከምንገናኝ ድረስ መልካም ቆይታ።